ሚኒስቴር ለመጪው ዓመት በልዩ አዳሪ ትምህርት ቤት ተማሪዎችን አወዳድሮ ለመቀበል ተዘጋጅቷል። ለመወዳደር የምትፈልጉ ተማሪዎች በየቤታችሁ ሆናችሁ የምትመዘገቡበትን ሲስተም ያዘጋጀ ሲሆን እንዴት አፕላይ እንደምታደርጉ አንድ በአንድ የምንመለከት ይሆናል። በመጀመሪያ በስክሪኑ ላይ የምትመለከቱትን ሊንክ በማንኛውም ብራውዘር ላይ ስናስገባ የምትመለከቱትን ፔጅ እናገኛለን። እዚህ ፔጅ ላይ አፕላይ ናው የሚለውን ክሊክ ስናደርግ ወደምትመለከቱት ፔጅ ይወስደናል። እዚህ ፔጅ ላይ ሁለት የአፕሊኬሽን አማራጮች ይታዩናል። እኛ መመዝገብ የምንፈልገው ግሬድ 10 አፕሊኬሽን የሚለውን ስለሆነ አፕላይ ፎር ግሬድ 10 የሚለውን ክሊክ እናደርጋለን። ይህ የምትመለከቱትን የማመልከቻ ቅጽ እናገኛለን። በገጹ ላይ የተቀመጠውን ማሳሰቢያ በጥንቃቄ በማንበብ የማመልከቻ ቅጹን መሙላት እንጀምራለን። የሚሞላው ተማሪ ወይም ወላጅ ከዚህ በታች የሚሞላው መረጃ ትክክል ስለመሆኑ ለማረጋገጥ በስክሪኑ ላይ እንደምታዩት የስ የሚለውን ቲክ እናደርጋለን። በመቀጠል የተማሪውን መረጃ አንድ በአንድ እንሞላለን። ለምሳሌ የተማሪውን ሙሉ ስም፣ ጾታ እና ሌሎችንም በጥንቃቄ እየሞላን እንሄዳለን። የወላጅንን መረጃ በምትመለከቱት መንገድ በተመሳሳይ ሁኔታ አንድ በአንድ እንሞላለን። በመቀጠል የትምህርት መረጃችንን እንዴት እንደምንሞላ አንድ በአንድ እናያለን። በመጀመሪያ የ8ኛ ክፍል ክልላዊ ፈተና አድሚሽን ካርድ እና ውጤት እንድናስገባ ይጠይቀናል። እሱን እንሞላለን። በመቀጠል እዚህ ጋር እንደምትመለከቱት የ9ኛ ክፍል የክፍል ውጤትን አንድ በአንድ ሁሉንም የትምህርት አይነት እንሞላለን። ውጤታችሁን በዚህ መንገድ ካስገባችሁ በኋላ የ8ኛ ክፍል ክልላዊ ፈተና ሰርተፊኬት እና የ9ኛ ክፍል የክፍል ሰርተፊኬት እንድታስገቡ ይጠይቃችኋል። ሰርተፊኬቱን ለመጫን ከፊትና ከጀርባ ስካን ማድረግ ይኖርብናል። እንዲሁም የሚታይ መሆን ይኖርበታል። በመጨረሻ ተጨማሪ መረጃዎችን ለምሳሌ ፐርሰናል ስቴትመንት፣ ሞቲቬሽናል ስቴትመንት መሙላት ይጠበቅባቸዋል። በመጨረሻ ቅጹን በአግባቡ ሞልተን ከጨረስን በኋላ ስክሪኑ ላይ እንደምትመለከቱት ሪቪው አፕሊኬሽን የሚለውን እንጫናለን። ወደምትመለከቱት ፔጅ ይወስደናል። የሞላነውን መረጃ በምትመለከቱት መልኩ ሪቪው እናደርጋለን። በመጨረሻም ያስገባነውን መረጃ ትክክል እንደሆነ ካረጋገጠን በኋላ እንደምትመለከቱት ሰብሚት አፕሊኬሽን የሚለውን በመጫን ምዝገባችንን እናጠናቀቃለን።